ጌታ ይባረክ። ዛሬ የምናየው ደግሞ ሮሜ 3:21 እስከ 22 ያለውን ክፍል አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። የእግዚአብሔር ጽድቅ ነው ይላል። ጌታ ይባረክ። በምን በክርስቶስ ኢየሱስ የሚገኝ የእግዚአብሔር ጽድቅ ነው፣ በሌላ አይልም። ሁለተኛ ቆሮንቶስ ደግሞ 5:21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይህ ማለት በክርስቶስ የእግዚአብሔር ጽድቅ ተደርጋችኋል ማለት ነው። በክርስቶስ ኢየሱስ የማን የእግዚአብሔር ጽድቅ ሆናችኋል ማለት ገና እንሆናለን ሳይሆን ጽድቅን ለመፈለግ ብዙ ውጣ ውረድ እናደርጋለን ሳይሆን ምን ሆናችኋል ያለ ሐዋርያው ጳውሎስ ጸድቃችኋል። በክርስቶስ ኢየሱስ ጸድቃችኋል ይላል። ወገኖቼ ጌታችን ኢየሱስ የዓለምን ሁሉ ኃጢአት በመስቀል ላይ ሰቀለው ይላል። የዓለምን ሁሉ ኃጢአት የአንድ ሰው አይደለም። የዓለምን ሁሉ ኃጢአት በምን ላይ ሰቀለው ይላል? በመስቀል ላይ ሰቀለው። እንዲሁም ከሞት በመነሳት እግዚአብሔር ሁላችንን ያለ ኩነኔ ናችሁ ብሎ አወጀ ይላል። በምን ኢየሱስ ክርስቶስ ከሞት ሲነሳ የእኛን ኃጢአት ሁሉ ተሸክሞ ነው የሞተው። ከሞት ሲነሳ ምን አለ? ከኃጢአት ነፃ ናችሁ ብሎ አለ። በእኛ ጽድቅ ነው አይደለም፣ በክርስቶስ ኢየሱስ ጽድቅ ይሄ ሆነልን ማለት ነው። እግዚአብሔርም ሁላችንን ያለ ኩነኔ ናችሁ ብሎ አወጀ ይላል። ምን ሲል? ኢየሱስ ከሞት ሲነሳ ማለት ነው። ስለዚህ ታዲያ ማንም በኃጢአት ምክንያት ወደ ሲኦል መሄድ አይኖርበትም። ማንም በኃጢአቱ ምክንያት ባለማወቅም ቢሆን ባለመቀበልም ቢሆን ሃይማኖተኝነትም ይዞት ቢሆን ማንም ሰው ወዴት መሄድ የለበትም? ወደ ሲኦል መውረድ የለበትም። ወገኖቼ ማንም ወደ ሲኦል የሚሄድበት ብቸኛው ምክንያት ኢየሱስ ያደረገውን ወደ ዓለም ያመጣውን ጽድቅ አለመቀበል ነው። ወደ ሲኦል መውረድ የሚችለው ኢየሱስ ያመጣልንን ጽድቅ፣ ኢየሱስ የከፈለልንን ዋጋ፣ ኢየሱስ እኛ እንድንድን እሱ ምን ሆነ? ተዋረደ። እኛ ወደ ዘላለም ሕይወት እንድንገባ እሱ ዋጋ ከፈለ ማለት ነው። ኃጢአት ሳይኖርበት አምላክ ሆኖ ሳለ ሁሉ ኖሮት ሁሉ እንደሌለ ሆነ። የሚችል ሆኖ እንደማይችል ሆነ በምድር ውስጥ ማለት ነው። ሲተፉበት፣ ሲያላግጡበት፣ ብዙ ሲሉት፣ ሲጠሉት፣ ሲነቅፉት፣ ሲሰድቡት ችሎ እንደማይችል ሆነ። ለእኛ ብሎ ለዓለም ሁሉ ኃጢአት ብሎ ችሎ እንደማይችል ሆነ ዋጋ ሊከፍልልን ማለት ነው። ይሄ ሁሉ ክርስቶስ ኢየሱስ የከፈለው ዋጋ ምን ለማድረግ ነው? እኛን ለማጽደቅ ነው። ይህ ሁሉ የተከፈለው ዋጋ እኛን ለማጽደቅ ነው። አለመቀበላቸው ነው። ስለዚህ ሁለተኛ ቆሮንቶስም እንደሱ 5:19 ላይ ሐዋርያው ጳውሎስ እንዲህ ብሎ የሚናገረውን እግዚአብሔር ዓለምን ከራሱ ጋር ያስታርቅ ነበርና በደላቸው አይቆጥርባቸውም ነበር ይላል። ኢየሱስ ክርስቶስ የእኛን በደል ኃጢአት እሱ ስለተሸከመ በደላችንና ኃጢአታችንን የሰራናቸው አመጾች ምን አይልብንም? አይቆጥርብንም። ለምንድን ነው የማይቆጥርብን? ኃጢአት ስላልሰራን ነው አይደለም። ኃጢአት ሰርተናል፣ ግን የማይቆጥርብን ምክንያቱ ምንድን ነው? ክርስቶስ ኢየሱስ ስለ ዓለም ሁሉ ኃጢአት መስቀልን ተሸክሞ ሞተ። መሞት የማይገባው እሱ እኮ የእግዚአብሔር ልጅ ነው። ፍጹም ሰው ፍጹም አምላክ ሆኖ በምድር ተመላለሰ። ስለዚህ የእኛን በደልና ኃጢአት ተሸክሞ በመስቀል ላይ ዋለ። እኛን ለማዳን ነው። እሱ ኃጢአት የለበትም የእግዚአብሔር ቃል እንደሚነግረን ማለት ነው። ስለዚህ አሁን ጽድቅን ለማግኘት የምንከፍላቸው ዋጋ የለም። ኢየሱስ ዋጋ ከፍሎልናል። ቃሉ ነው የሚለው እኮ እዚህ ጋር ቃሉ ሮሜ ላይ ይነግረናል እኮ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። በማመን በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ሁለተኛ ቆሮንቶስ 5:21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኃጢአት ያላወቀውን የእግዚአብሔር ልጅ ስለኛ ምን አደረገው? ኃጢአት አደረገው። የዓለምን ሁሉ የእያንዳንዳችንን በደል ኃጢአት ተሸከመ፣ በመስቀል ላይ ዋለ። ስለዚህ እኛን ምን ለማድረግ? ከኃጢአት ነፃ ለማድረግ እኛን ምን ለማድረግ? ወደ መንግስተ ሰማያት ለማፍለስ ኢየሱስ የከፈለው
ለዓለም ሁሉ ነው፣ ለእያንዳንዳችን ተከፍሎልናል። አሁን እኛ ጽድቅን ለማድረግ ወደ መንግስተ ሰማያት ለመግባት የምንከፍለው ዋጋ የለም፣ ተከፍሎልናል በክርስቶስ። ክርስቶስን በማመን የዘላለም ሕይወት እናገኛለን ማለት አንጠራጠርም። ስንሞት የት ነው የምንሄደው የሚለው ጥያቄ የለንም። ለምን? በክርስቶስ ኢየሱስ የእኛን በደል ኃጢአት ተሸክሞ ሞቷል። ስለዚህ ምን ሆኗል? እኛን ይዞ ወደ መንግስተ ሰማያት ገብቷል። ምን ብሏቸው? እኔ ብሄድ ይሻላችኋል፣ የሚያጽናናችሁ መንፈስ ቅዱስ እልክላችኋለሁ፣ ደግመኛ ደግሞ እመጣለሁ፣ ወስዳችኋለሁ፣ እኔ ባለሁበት እናንተ ትኖራላችሁ ብሎ ዮሐንስ ወንጌል ላይ ተጽፏል። ማን ባለበት? ኢየሱስ ባለበት ለሚያምኑት ለደቀ መዛሙርቶቹ ኢየሱስ እኔ ባለሁበት እናንተ ደግሞ በዛ ትኖራላችሁ ብሏቸው። የት? እግዚአብሔር ባለበት። ወገኖቼ እግዚአብሔር ኢየሱስ ባለበት ለመኖር ኢየሱስን ማመን ያስፈልጋል። ለዘላለም ከኢየሱስ ጋር ለመኖር ለዘላለም ኢየሱስ ባለበት ለመኖር ምን ማድረግ አለብን? ኢየሱስን ማመን አለብን ማለት ነው። ስለዚህ ጽድቅን ለማግኘት የምንከፍላቸው ዋጋዎች የሉ። አሁን ጽድቅን ለማግኘት አንወጣም፣ ጽድቅን ለማግኘት አንደክምም፣ ጽድቅን ለማግኘት አንቆፍርም፣ ጽድቅን ለማግኘት ተራራ ሸንተረር አንወርድም። ለምን? የኛ ጽድቅ ኢየሱስ ክርስቶስ ነው። በደላችን ኃጢአታችን እሱ ዋጋ ከፈለልን። የማይገባው መስቀል ተሸከመ፣ የማይገባው ተገረፈ፣ የማይገባው ደሙ ፈሰሰ። አምላክ ሆኖ ሳለ ስለኛ ተዋረደ፣ ዋጋ ከፈለ። በመስቀል የመጨረሻ መስቀል ላይ ዋለ። ተፉበት፣ የሾህ አክሊል ደፉበት። ለማ? ለኛ በደል ኃጢአት ብሎ። ይሄ ሁሉ ዋጋ የተከፈለው እኮ ለኛ ነው። ታዲያ ምን ዋጋ መክፈል ያስፈልገናል? ክርስቶስ ኢየሱስን በማመን የዘላለም ሕይወት እንገባለን ማለት። ስንሞት የት ነው የምንሄደው ብለን ስጋት የለንም። ለምን? ኢየሱስን አምነናል። በቃ ከስጋት ነፃ ሆነናል። የት እንደምንሄድ እናውቃለን። የሚያሰጋን ነገር የለም ማለት ነው። ስለዚህ ክርስቶስ ኢየሱስን በማመን ቃሉን ነው የሚነግረን። ቃሉን ነው ማመን ያለብን እኮ። ሰዎችን አይደለም የምናምነው፣ ቃሉን ነው የምናምነው። እርግጠኞች የሆነው በእግዚአብሔር ቃል ነው፣ በተጻፈልን ቃል ነው። እርግጠኞች የሆነው በምናነበው የእግዚአብሔር ቃል መጽሐፍ ቅዱስ ነው። ቃሌ አያልፍም፣ ምድርና ሰማይ ያልፋል ብሏል። የእግዚአብሔር ቃል እውነት ነው። ስለዚህ ሰው በክርስቶስ ኢየሱስ ካልሆነ ምንም ሊያደርግ ይችላል፣ ጥሩ ነው ማድረግ። ምንም ሊሰራ ይችላል፣ ጥሩ ነው መልካም መስራት። ግን መዳን ግን በክርስቶስ ካልሆነ ወደ መንግስተ ሰማይ ልንገባ ፍጹም አንችልም። ማንም ሊያስገባን አይችልም ወገኖቼ። ማንም በመካከል ሊገባ አይችልም። ኢየሱስ ክርስቶስ በእኛና በአባቱ መካከል ገባ፣ አስታረቀን። እሱ ሞተ፣ እሱ ተሰቀለ፣ ተፈረደበት፣ ብዙ ዋጋ ከፈለ። ስለዚህ ዳግም እኛ ዋጋ መክፈል አያስፈልገንም። ኢየሱስን በማመን መዳን አለብን ማለት ነው። ሲኦል መግባት የምንችለው ለዘላለማችን ከአጋንንት ጋር መሆን የምንችለው ኢየሱስን ሳንቀበል ስንቀር ነው። ስለዚህ ዘላለም ደግሞ አንኖርም። ሁላችንም ሟች ነን። በቃ እንሞታለን። መቼ እንደምንሄድ አናውቅም። በዚህ ምድር ላይ ቢመችም ባይመችም ጥቂት ዘመን ነው የምንኖረው። ቢመቸንም ባይመቸንም በቃ በዚህ ምድር ላይ እንኖራለን። 70 ዓመት 80 ዓመት 90 ዓመት እግዚአብሔር ያደለው ሊኖር ይችላል። ግን ዘላለማችን አይደለ ይሄ ምድር፣ ጥለነው እንሄዳለን። እዛ ግን መሞት የለም፣ ማርጀት የለም። ዘላለም የምንኖርበትን ነው ማስተካከል ያለብን። ይሄ ያልፋል፣ የምድሩ ነገር ያልፋል። ግን ለማያልፈው ነው መኖር ያለብን። ግን የማያልፈውን ነገር ነው መስራት ያለብን። ዘላለማችንን በሲኦል መግባት የለብን። ኢየሱስን በማመን ከሲኦል ነፃ መውጣት አለብን። ሃይማኖት ሊያድነን አይችልም። ሊያድነን የሚችለው ክርስቶስ ኢየሱስ ነው። የእግዚአብሔር ልጅ እሱ ነው። የሞተልን የተሰቀለልን እሱ ነው ሊያድነን የሚችለው። ወደ መንግስት ሊያስገባን የሚችለው እሱ፣ መግቢያው በሩ እሱ ነው። ከኔ ሌላ በር የለም ብሏል። ስለዚህ እሱን በማመን ነው የምንድነው። እሱን በማመን ነው የዘላለም ሕይወት የምናገኘው ማለት ነው። ክርስቶስ ኢየሱስ ዛሬም ለዘላለም እስከ ዘላለም ጌታ ነው። ሊሰገድለት ሊመለክለት የሚገባው እሱ ብቻ ነው። ከሱ ሌላ አምላክ የለም። አምላክ እሱ ነው። ሊያድነን የሚችል እሱ ነው። ልመናችንን ሊሰማ የሚችል እሱ ነው። ካለንበት ነገር ሊያወጣን የሚችል እሱ ነው። ኃጢአተኞችን የሚወድ እሱ ነው። እሱ እኮ ዋጋ ክፈሉ አላለንም። ስገዱ፣ በዚህ ውረዱ፣ በዚህ ውጡ፣ ይሄን ተሸከሙ፣ ይሄን ውጡ፣ እዛ ጋ ውጡ፣ እዛ ጋ ውረዱ ብሎናል ኢየሱስ። እሱ ራሱ ስለኛ ብሎ ዋጋ ከፍሏል። መልካም አምላክ ነው። ኃጢአተኞችን ይወዳል። ዛሬም በብዙ ችግር ውስጥ በብዙ መከራ ውስጥ ያላችሁ ኃጢአታችሁ የሚወቅሳችሁ
ኢየሱስ ክርስቶስ እጁን ዘርግቶ ዛሬ የሚጠብቃቸው ይወዳችኋል። በሱስ ውስጥ ያላችሁ፣ በተለያየ አመጽ ውስጥ ያላችሁ፣ በተለያየ ነገር ውስጥ ያላችሁ ሰው ይፈርዳል፣ እሱ አይፈርድባችሁም። ዛሬም እጁን ዘርግቶ ይቀበላችኋል። እሱ ብቻ ነው መልካም አምላክ፣ ማይፈርድ የሚቀበል ማለት ነው። ዋጋ አበዛም፣ ጫና አበዛባችሁም። በደሙ ብቻ ትነጻላችሁ። ኢየሱስን በማመን ብቻ የዘላለም ሕይወት ታገኛላችሁ። ካለባችሁ መከራ፣ ካለባችሁ ጭንቅ፣ ካለባችሁ ፍርሃት፣ ካለባችሁ ድንጋጤ ወገኖቼ፣ ያለን ነገር በሰላም አያኖረንም። ገንዘብ ሊኖረን ይችላል፣ ብዙ ዝና ሊኖረን ይችላል፣ በዙሪያችን ብዙ ሰዎች ሊኖሩን ይችላሉ። ያ ለእኛ ተስፋ አይደለም። ጨብጠን የምንይዘው ሁሉ ያልፋል ወገኖች። ሁሉም ነገር ቢኖረን ጥለን ነው የምንሄደው፣ ይዘን አንሄድም። አሁን በምድር ውስጥ የምንቆጥራቸው ነገሮች ከንቶች ናቸው፣ ያልፋሉ። የማያልፈውን ነው መያዝ ያለብን። ከማያልፈው ጋር ነው ህብረት መኖር ያለብን። የማያልፈውን ይዘን ነው መኖር ያለብን። ሁሉም ያልፋል። ተስፋ የምናደርጋቸው ነገሮች ዛሬ ያልፋል ወገኖች። የማያልፍ ግን ቃሉ እውነት ነው። እውነት የሆነው ቃል፣ የማያልፈው ቃል፣ ይሄን ይዘን መጓዝ እንድንችል እግዚአብሔር አቅም ጉልበት ይጨምርልን። አሜን።